ያኔ በዚያ ጊዜ ፊልሞችን ለማየት በተለምዶ ቪዲዮ ቤት ወደሚባሉት በሚኬድበት ዘመን እንደ ዛሬው ሁሉም ነገር እጃችን ላይ ባለው ስልክ ሳይዝረከረክና ሳይትረፈረፍ በአሪፎቹ አጠራር የፈረንሳይ ካራቴ ለማየት የነበረው ድብብቆሽ አስገራሚ ነበር። የፈረንሳይ ካራቴ ማለት የወሲብ ፊልም ማለት ነው። ባለው ቪዲዮ ቤቱ ሬክላሙን የፈረንሳይ ካራቴ ብሎ ደብቆ ያሳያል። ተመልካቹም የሚያውቀው ሰው እንዳያውቀው ወይም እንዳያየው ተደብቆ ይገባል። የነበረው ድብብቆሽ ከባድ ድብብቆሽ ነበር። ቀዳሚዎች ነን። የወሲብ ፊልሞች ወይም በኢንዱስትሪ የፖርን ኢንዱስትሪ በምዕራቡ ዓለም በአመት ከ90 ቢሊዮን ዶላር በላይ ገንዘብ የሚያንቀሳቀስ እንደሆነ ትልልቅ የፕሮዳክሽን ካምፓኒዎች የሚመሩትና ጭራሽ ዛሬ ላይ ደግሞ በኦንላይን በኢንተርኔት በየቤቱ የሚገኝ ትልቅ ኢንዱስትሪ ነው የሚል መረጃ አይቻለው። ይገርመኛል። በተለይ በእኛ የፍንዳታ ዘመን በ90ዎቹና ከኛ ታላላቆቹ በ80ዎቹ የነበሩት ወጣቶች ፊልሙን ለማየት የነበረን ጉጉት በጣም አስገራሚ ነበር። ያኔ ፊልም የሚታየው በቪኤችኤስ ነበር። እንግዲህ የቪኤችኤስ ፊልሙ ጥራት እንኳን ባይኖረው ብዥ እያለ ለማየት ችግር አልነበረብንም። ትናንት ያየነውን ከሁለት ቀናት በኋላ ቢደገምም አይደብረንም። ልብ በሉ ሌሎች ፊልሞችን በ50 ሳንቲም ግር እንዳይላችሁ በ50 ሳንቲም ስናይ የፖርን ወይም ደግሞ የፈረንሳይ ካራቴን በተለየ ዋጋ ጭማሪ በ75 ሳንቲም እናይ ነበረ። ለማንኛውም ያኔ ስናያቸው ባለማወቅ ማለት ነው ስናያቸው ከነበሩት ታዋቂ ከነበሩትና ጅማሬዋ እንጂ ፍጻሜው ያላማረው በጣም ወጣትነቱ የተቀጨችውን የሻነን ዊልሲን ወይም ደግሞ የሳቫናን ታሪክ ስቲል አጫውታችሁ። እንግዲህ በየትኛውም መንገድ የዚህ ፕሮግራም ዓላማ አስተማሪና የወሲብ ፊልም በአጠቃላይ ኢንዱስትሪው እንደገና ደግሞ ፊልሙም ተመልካቹን ብቻም ሳይሆን ተዋናዮቹንም ጭምር ህይወታቸውን እንዴት እንደሚያመሰቃቀል ማሳየት ነውና ይህን ከግምት ውስጥ አስገብታችሁ ወደ ሳቫና ታሪክ እንቀጥል። ልብ በሉ በአመት እስከ 90 ቢሊዮን ዶላር ሀብት የሚያንቀሳቀሰው የፖርን ኢንዱስትሪ መቀመጫው በአሜሪካ ካሊፎርኒያ፣ በብዛት የሚገኙት እነዚህ ፕሮዳክሽን ካምፓኒዎቹ በሳን በርናንዶ ቫሊ ነው። እንግዲህ ሻነን ዊልሲ ወይም ደግሞ በቅጽል ስሟ ሳቫና በጥቅምት 1970 በካሊፎርኒያ ነው የተወለደችው። የ2 ዓመት ህፃን ልጅ እያለች ወላጆቿ በመለያየታቸው በተለያዩ ቦታዎች ለማደግ የተገደደችው ሳቫና በተለይ ደግሞ በቴክሳስ እና ደቡባዊ ካሊፎርኒያ አብዛኛው ህይወቷን ያሳለፈችባቸው ናቸው። የልጅነት ህይወቷ ማለት ነው። በሚሽን ቫሃዮ ካሊፎርኒያ የሃይስኩል ተማሪ እያለች በትምህርት ቤቱ በጣም ተወዳጅ የብዙዎችን ትኩረት የምትስብና ብዙ ወጣቶች የሚከየፉባት የነበረችው ሻነን ወይም ሳቫና ሁሉም ሊስማማበት በሚችል መልኩ የወደፊት ህይወቷ በጣም አሪፍ ይሆናል ተብሎ ይታሰባል። እንግዲህ በሃይስኩል ቺር ሊደር የሚሏቸው አለ። እነዚህ ስፖርታዊ እንቅስቃሴ ከመደረጉ በፊት ዳንሶችን የሚያሳዩና እሷ ቺር ሊደር እንደነበረች ነው ሲነገር የነበረው። መሪ ሆና ከፊት ለፊት የዳንሱን እንቅስቃሴ ከሚመሩት ወጣቶች ሳቫና አንዷ እንደነበረች ነው የሚነገረው። እንግዲህ ሳቫና በውጫዊ ውበቷ የተደበቀው ውስጣዊ ማንነቷ በጣም አሳዛኝ እንደነበረ ነው የሚነገረው። የስሜት ስብራቷ፣ ብቸኝነቷ ያልተረጋጋ ህይወት እንዳትኖር እንዳደረጋትና ያልሆኑ ውሳኔዎችን እየወሰነች ወደ መጥፎ ጎዳና እንድትጓዝ ምክንያት ነው ተብሎ ይታሰባል። እንደ ማንኛውም ታዳጊ ወጣት የራሷን ህይወት ለመመስረት ገንዘብ ያስፈልጋት የነበረችው ሻነን ከ18 ዓመቷ ጀምሮ የራሷን ህይወት ለመምራት በአማራጭ ወይም በአቋራጭ ገንዘቦችን ለማግኘት የመረጠችው የወሲብ ፊልም ኢንዱስትሪው ነው። በ1990 ወደ ወሲብ ፊልም ኢንዱስትሪው ስተት ብላ የገባችው ሳቫና አስገራሚ ውበትና ነፃነትን የተላበሰች ከመሆኑ አንጻር ኢንዱስትሪ የሚፈልገውን ነገር ይዛ ስለመጣች በአጭር ጊዜ ኢንዱስትሪውን እንደተቆጣጠረችው ነው የሚነገረው ማለት ነው። እንግዲህ በመድረክ ስሟ ሳቫና ታዋቂ የሆነችው ሻነን የወሲብ መጽሔቶች፣ ፊልሞች፣ መድረኮች ያለ እርሷ ፎቶ አልደምቃሉ። ወርቃማ ፀጉሯ ከማርሊን ሞንሮ ጋር ያመሳስሏታል። የተለየ ስታይሏና ለሆሊውድ የቀረበው ስብዕናዋ ደግሞ ማርሊን ሞንሮን ይመስላል በሚል የኢንዱስትሪ ኮከብ እንዳደረጋት ነው የሚነገረው ማለት ነው። ትልልቅ ኮንትራቶችን በአጭር ጊዜ የተፈራረመችው ሳቫና በየሙዚቃ ቪዲዮ መሳተፍ፣ ከታዋቂ ሰዎች ጋር መዋልና ማደር የህይወቷ ቋሚ ስራ ሆነ። ለአድናቂዎቿ የማትነካ አጸበለስ የሆነችው ሳቫና በአጭር ጊዜ የመጣው ገንዘብና ዝና ግን ለህይወቷ ፈተና እንደሆነባትና በተለይ ደግሞ ድንገተኛ ሆኖ የተከሰቱት ሁለቱ ነገሮች ህይወቷን ምድራዊ ሲኦል እንዳደረጉት ነው ታሪኳ የሚያስታውሰው ማለት ነው። እንግዲህ ካሜራዎች የእሷን እያንዳንዱን የወሲብ እንቅስቃሴ እያሳመሩ ሲቀርጹ፣ ሳቫና ግን በውስጥ እየከሰመች እንደነበረ ይነገራል። አዎ
በልጅነቷ ያሳለፈቻቸው እያንዳንዱ አስከፊ ጊዜያት የአሁኗን ሳቫና አብዝተው ሰላም የነሷት ጀመር። ከነዚህ የህይወት ጠባሳዎች ለማምለጥ ደግሞ አብዝታ አደንዛዥ እጾችን፣ ምርጫዋ ደግሞ ኮኬንን መጠቀም የሰርክ ተግባሯ ሆነ። የወሲብ ፊልም ኢንዱስትሪው ዝናና ገንዘብን እንጂ ሰላምና እረፍትን አይሰጥም ነበርና የሳቫና የቁልቁለትና ምድራዊ የሲኦል ጉዞ አስከፊና አሳዛኝ በሆነ መልኩ ቀጠለ። የገንዘብ አወጣጧ ከቁጥጥር ውጭ የሆነ በውስጧ ያለውን ያልተረጋጋ ማንነት ለመሸፈን ይሄ ሾፒንግ ስፕሪ የሚሉት ወይም ደግሞ ያለምንም ምክንያት እየወጡ ብዙ ገንዘቦችን በመኪኖች ላይ፣ በጌጣጌጦች ላይ፣ በልብሶች ላይ ማባከን ጀመረች ማለት ነው። እንግዲህ በኢንዱስትሪው ያላትን የኮከብነት ማዕረግ ለማስቀጠል በጣም እንደጣረች ነው የሚነገረው። በዚህም አጋጣሚ ከፍተኛ ወጪ በማውጣት የገንዘብ እጥረት እንዳጋጠማት መነገር ጀመረ ማለት ነው። አንዳንድ መረጃዎች እንደሚያሳዩት ሳቫናን የኢንዱስትሪ አንቀሳቃሾች የሚባሉት ፕሮዲሰሮቹ እና ዳይሬክተሮቹ በተለያየ ምክንያት ከተለያዩ ፊልሞች እርሷን ገሸሽ ማድረጋቸው ለውድቀቷ መጀመሪያ ተደርጎ ይወሰዳል። እንግዲህ የሳቫና ግላዊ ህይወቷ እሷን እንደ ሰው የሚያውቋት ጓደኞቿ በጣም የዋህ ግን ደግሞ በቀላሉ ተሰባሪ የሆነ ስብዕና ነበራት ይላሉ። ውበቷን፣ ዝናዋንና ስሯን የማጣት ከባድ ስጋት ነበረባት። ይህንን ስጋቷን ለመቅረፍ ያላደረገችው ነገር አልነበረም። ይሄ ደግሞ ከባድ ጫና ፈጥሮባትም እንደነበረ ይነገራል ማለት ነው። ፕሮፌሽናል ህይወቷ ደግሞ በስራ ህይወቷ ደግሞ ፕሮዲሰሮቹና ዳይሬክተሮቹ ለቀረጻ ዘይታ እንደምትመጣ በመጠጥ ወይም በእጽ ተጽዕኖ ስር ሆና ለቀረጻ ትገኝ እንደነበረ፣ አንዳንዴም ደግሞ ከመጣች በኋላ ለመቀረጽ ፈቃደኛ አለመሆኗ እሷን እንደ ምክንያት ይህንን ምክንያት በማድረግ ከተለያዩ ፊልሞች እና ከተለያዩ ፕሮዳክሽኖች እሷን ማገድ ጀመሩ ማለት ነው። ይሄ ተመካክረው እንዳደረጉት ነው ሲነገር የነበረው ማለት ነው። እንግዲህ ሰኔ 11 1994 የሳቫና የሁሉም ነገር መጨረሻ ነበር ማለት ይቻላል። ከጓደኛዋ ጋር በተለያዩ የሎስ አንጀለስ ክለቦች ስትዝናና ያመሸችው ሻነን ዊልሲ ወይም ሳቫና ከሌሊቱ 8 ሰዓት ወደ ቤቷ መኪናዋን በፍጥነት እያሽከረከረች በምትጓዝበት ወቅት ከባድ የመኪና አደጋ ደረሰባት። ቤቷ ልደርስ ጥቂት ሜትሮች ሲቀራት ነው የመኪናው አደጋ የደረሰውና አደጋው በደረሰበት ስፍራና በቤቷ መካከል የነበረው ርቀት በጣም ጥቂት ሜትሮች ነበሩና እንደምንም ወደ ቤቷ ደረሰች። በቀጥታም እንደገባች ወደ ፊት መስታወቱ በመሄድ የአደጋውን መጠን፣ ፊቷ ላይ ያደረሰውን ጉዳት ተመለከተች። አዎ ሳቫና አፍንጫዋ ተሰብሮ መልኳም በተወሰነ መልኩ ተበላሽቶ ነበረ። እዚህ ጋር ሁለት መረጃዎች ይወጣሉ። ሁለት ታሪኮች ናቸው ያሉት። አንደኛው ፊቷ በጣም በደም ተሸፍኖ እንደነበረ፣ የተሰባበሩት መስታወቶች ፊቷን ሰነጣጥቀዋት እንደነበረና ፊቷ በጣም እንደተበላሸ። ሁለተኛው ደግሞ አፍንጫዋ ብቻ ተሰብሮ ነበር ግን ብልዝ ነበር የሚል ነገር አለ። እንግዲህ ይሄ አደጋ ከመድረሱ በፊት ከ3 ቀን በኋላ በኒውዮርክ የተፈራረመችው ኮንትራት አለ፣ የፎቶ ፕሮግራም አለ እና ለዛ ራሷን እያዘጋጀች ነበረ። እንግዲህ በመሃል ላይ አደጋ ተከሰተ። በጣም ከባድ ጭንቀት ውስጥ ነው የገባችሁ ማለት ነው። እንደ ማንኛውም ሰው ዝም ብላችሁ ካያችሁት እንኳን ተረፍኩ የሚያስብል ነው። ለሳቫና ግን እንዳልኳችሁ ከህይወቷ ጋር፣ ከኑሮዋ ጋር፣ ከፕሮፌሽናል ህይወቷ ጋር የተገናኘ ነበርና ከባድ ነበር። ዝናና ሀብትን ያገኘችበት መልክ፣ ታዋቂነትን የገነባችበት ውበት በእንዲህ ደረጃ መበላሸት ከባድ ድብርትና አለመረጋጋት ውስጥ ከተታት። አደጋው በደረሰበትና መጨረሻውን ውሳኔ በወሰነችበት ያሉት ሰዓታቶች ናቸው። በነገራችን ላይ በፍጥነት ነው ሁሉም ስሜቷ የተቀያየረው እና በዚህም ሁኔታ ውስጥ ሆና ከባድና አሳዛኙን ውሳኔ ወሰነች። እንግዲህ ያው ሳቫና በጣም ታዋቂ ከመሆኗ የተነሳ ሰዎች ይከተሏት ነበረ፣ ስታኪንግ የሚባለው ማለት ነው እና ይከታተሏት ነበረ። ጥቃት ያደርሱብኛል በሚል ከጓደኛዋ መሳሪያ ተውሳ በቦርሷ ውስጥ ይዛ ትንቀሳቀስ ነበረ። እንግዲህ ራሷን ከአደጋ ለመከላከል ብላ ከጓደኛዋ በተዋሰችው መሳሪያ ሳቫና ራሷን በመስታወት ካየች በኋላ እና ፊቷ ላይ የደረሰውን አደጋ ከተረዳች በኋላ ጭንቅላቷ ላይ በመተኮስ ራሷን ለማጥፋት ሞከረች። ድምፁን ሰምቶ ከተወሰነ ደቂቃ በኋላ የደረሰው አብሯት የነበረው ግለሰብ ወደ 911 በመደወል የአደጋ ጊዜ ሰራተኞችን ጠርቶ ወደ ሆስፒታል ብትወሰድም ልትተርፍ አልቻለችም። ሳቫና በተወለደች በ23 ዓመቷ ሰኔ 13 1994 ህይወቷ በአሳዛኝ ሁኔታ አለፈ። ልብ በሉ፣ ፊቴ ተበላሸ ብላ ራሷን ያጠፋችው ማለት ነው። ሳቫና ከሞተች በኋላ በጣም በኢንዱስትሪ ውስጥ የነበሩት አክተሮች በጣም ነው የደነገጡት፣ ወንዶቹም ሴቶቹም ማለት ነው። እና
እናም ፕሮዲሰሮቹ በጣም ፈርተው ወደ ቀብሯ ማንም ሰው እንዳይሄድ ነው የተባለው። ህይወቷ አሳዛኝ ስለነበረ እነሱ ባደረሱባት መገለል በጣም እሱ ውስጥና መጠጥ ውስጥ ነበረች። ከዛም በኋላ ደግሞ እንደገና ይህ ነገር ሲከሰት በጣም ሊደነገጡት፣ ምክንያቱም ሺዝ ኦልሞስት ፌመስ ነች በኢንዱስትሪው ላይ ማለት ነው። ወደ ቀብሯ እንዳይሄዱ ገደብ ተጥሎባቸው እንደነበረ ነው የሚነገረው። አብዛኛው ታሪኳን ቼክ ለማድረግም ስሞክር ብዙም መረጃዎች አይገኙም በነገራችን ላይ። እንግዲህ ኢንዱስትሪው ባልተጠበቀ ፍጥነት ያንቆለጳጰሳትና ትልቅ ደረጃ ላይ አድርሶ አውላላ ሜዳ ላይ የጣላት ሳቫና እንደ ዘበት አፍንጫዬ ተሰበረ፣ መልኬም ተበላሸ በማለት የወሰነችው ራስን የማጥፋት ውሳኔ ዛሬም ድረስ ታሪክ ሆኖ ይነገራል ይላል ያገኘሁት መረጃ ማለት ነው። ቤተሰቦቻችን ሌሎች ፕሮግራሞችን በእንደዚህ አይነት መልኩ እንቀጥላለን። የሰጠናችሁ ነገር ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። አበቃን። ቀዳሚዎች ነን። ቻው